60 ቆርቆሮ የእንጨት ቤት ለመስራት የሚያስፈልገው የብር መጠን። ሰላም ጤና ይስጥልኝ። እንዴት ናችሁ? ውድ የአቤና ቲዩብ ተከታታዮች ሰላም ናችሁ ወይ? እንዴት ናችሁ? ሁሉ ሰላም፣ ሁሉ አማን። ዛሬ የምነግራችሁ መረጃ በአሁኑ ወቅታዊ የገበያ ሁኔታ 60 ቆርቆሮ የእንጨት ቤት ለመስራት የሚያስፈልጋችሁን ብር ነው። አንደኛ ማገር 11500 እናንተ መደመር ትችላላችሁ። ጠርብ 42300 ብር ይፈጃል። ትራንስፖርት እንጨቱን ማጓጓዣ ማለት ነው 7500 ብር። ወራጅ 3400 ብር። ደምሩት እናንተ ስንት እንደሚፈጅባችሁ የ60 ቆርቆሮ እንጨት ቤት ለመስራት የሚያስፈልጉ ዝርዝሮችን ነው እየነገርኳችሁ ያለሁት። 60 ቆርቆሮ 35200 ብር። የ60 ቆርቆሮ የአናጺ 60 ቆርቆሮውን የሚመታላችሁ የሚሰራላችሁ የባለሙያ ማለት ነው 21000 ብር። ሚስማር 9500 ብር ይፈጃል። ለአንዳንድ ጥቃቅን ወጪዎች ደግሞ 10000 ብር ይፈጃል። 10000 ብር ያስወጣችኋል። ጥቃቅን እነዚህ ትናንሽ ነገሮች ማለት ነው። እዚህ ሂሳብ ውስጥ ያልገቡ ነገሮች ማለት ነው። እና ይሄንን ቤት የእንጨት ቤት 60 ቆርቆሮ የእንጨት ቤት ለማቆም 140400 ብር ያስፈልጋችኋል። 140400 ብር። ምክንያቱም እንጨት ቤቱን ለማቆም ብቻ ነው። አሁን ደግሞ ውሃ ልኩን ለማሰር የሚያስፈልገውን ወጪ ደግሞ ልንገራችሁ። መቼም እንጨት ቤት ቆሞ ውሃ ልክ ካልታሰረለት ያው እንደሚወድቅ ታውቃላችሁ። ስለዚህ ውሃ ልኩን ለማሳሰር ደግሞ የሚያስፈልገው ለ60 ቆርቆሮ የእንጨት ቤት ውሃ ልክ ለማሰር የሚያስፈልጉ ነገሮች አንደኛ ድንጋይ ነው። ድንጋይ 2 ሲኖ ድንጋይ በሲኖ ማለት ነው። ወደ ክፍለ ሀገር ነው። በክፍለ ሀገር ዋጋ ነው እየነገርኳችሁ ያለሁት፣ በአዲስ አበባ እንዳይመስላችሁ። ግን ከዛ በፊት ውድ ቤተሰቦቼ የአቤና ቲዩብን ሰብስክራይብ አደረጋችሁ በሉ ላይክ አድርጉልኝ፣ ሰብስክራይብ አድርጉልኝ። የሚነካኩትን ነገሮች በሙሉ ነካኩልኝ። እሺ እንቀጥላለን። 2 ሲኖ ድንጋይ የ2 ሲኖ ድንጋዩን ይጨርሳል ማለት አይደለም። አሁን አሸዋና ድንጋይ ስታስገቡ ሁሉንም ለውሃ ልክ ብቻ ታረጉታላችሁ ማለት አይደለም። ለልሾም ይተርፋችኋል። ግን ስታስገቡ ለምሳሌ 2 ሲኖ ድንጋይ እኔ ያስገባሁት 35500 ብር ነው። 35500 ብር እንዳጠቃላይ የፈጀብኝን ብር ነው እየነገርኳችሁ ያለሁት። ኮረት በሲኖ 1 ሲኖ 16000 ብር። አሸዋ በሲኖ 1 ሲኖ 52000 ብር 52000 ብር። ሲሚንቶ ነው። ሌላው ሲሚንቶ ነው የሚያስፈልገው። ሲሚንቶ እኔ የፈጀብኝ 60 ቆርቆሮ ዙሪያውን ለማሰር የፈጀብኝ 21 ኩንታል ነው። 21 ኩንታል ሲሚንቶ ነው የፈጀብኝ። ይሄ 40940 ብር ነው። 40940 ብር ይፈጃል። እንደገና ውሃ ልኩ ሲታሰር መቃን ያስፈልገዋል። ቤቱ መቃን መግባት አለበት። ለ60 ቆርቆሮ የእንጨት ቤት የፈጀብኝ መቃን 17 መቃን ነው። 17ቱ መቃን ደግሞ 13870 ብር ነው የፈጀብኝ። 18870 ብር አይደለም፣ ይቅርታ። ለ17ቱ መቃን 13800 ብር ነው ያወጣሁት። 17 መቃን ነው የሚያስፈልገው ለ60 ቆርቆሮ 13870 ብር ነው ያወጣሁት። ባለሙያ ደግሞ አለ መቃኑን የሚገጥምላችሁ ባለሙያ ደግሞ እስከ 3500 ብር ይገጥምላችኋል።
ሌላው ደግሞ ለጥቃቅን አንዳንድ ነገሮች ትናንሽ ወጪዎች አሉ። አንድ ነገር ስታሰሩ ለምሳሌ ቤቱን ልታቆሙ ስታስቡ ከዋናው ወጪ በላይ ይሄ ጥቃቅን ወጪ ነው። የሚገርማችሁ ነገር የማይታሰቡ ጥቃቅን ወጪዎች አሉ እና እነሱ ለሱ እኔ 7000 ብር አውጥቻለሁ። ለተለያዩ ጥቃቅን ወጪዎች ለሚለው 7000 ብር አጠቃላይ የ60 ቆርቆሮ የእንጨት ቤት የውሃ ልክ ለማሰራት ዙሪያውን 152827 ብር 152827 ብር ፈጀ። ከዛ እንደ አጠቃላይ ለ60 ቆርቆሮ የእንጨት ቤቱን እንጨቱን ጨምሮ እንጨቱ ገዝታችሁ አቁማችሁ ቤቱን ውሃ ልኩን ዙሪያውን አስራችሁ የአጠቃላይ የሚፈጅባችሁ የብር መጠን ስንት መሰላችሁ? 293 ብር 293,227 ብር ይፈጃል። እኔ እንደዛ ነው የፈጀብኝ በአሁኑ እንትን ማለት ነው በገበያው ዋጋ። እና ይሄ ውሃ ልኩ ላይ ብቻ ነው ያቆምነው። ልሾውን እየሰራሁት ነው። ልሾውን ደግሞ ስንት እንደሚፈጅብኝ አይቼ እንትን እነግራችኋለሁ መረጃውን ማለት ነው። አሁን ዝም ብላችሁ ቤቱን አቁሞ ዙሪያውን ውሃ ልኩን አስሮ የሚፈጀውን ባችሁን ብር ብቻ እንደ መረጃ ወሰዱትና ቀጥሎ ደግሞ ያው ሊሾ አለ፣ ግርፍ አለ፣ የውጭ ግርፍ አለ፣ ሊሾ አለ፣ ብዙ ነገር አለ፣ ውስጡን ማስተካከል አለ፣ ብዙ ወጪዎች ስላሉ በሂደት እነግራችኋለሁ። በተረፈ ደግሞ ሲሚንቶ አሁን በጣም ተወዷል እንዳልኳችሁ፣ በጣም ነው የተወደደው ሲሚንቶ እጅግ በጣም አሁን ጨምሯል በጣም በክፍለ ሀገር ደረጃ 3400 ብር አካባቢ ነው እያሉ ነው። እንግዲህ የሆነ ነገር አግኝቶ የሚቀንስ ከሆነ እሰየው፣ ግን የሚቀንስ አይነት ነገር እያሳየ አይደለም። ግን አሁን ላይ ቤት የምትሰሩ እህቶቼ እንደኔ አሁን እንትን እየሰራችሁ ከሆነ ሲሚንቶ የምትገዙበት ብር በጣም ኦቨር ስለሚሆን ትንሽ እስከሚረጋጋ ብታቆዩት እላለሁኝ። በተረፈ ደግሞ እግዚአብሔር ያግዛችሁ። የእውነት እቃ ከቀን ቀን እየጨመረ ነው ያለው። ምንም በቃ እዚህ ሰርተን ራሱ ስንመለስ የምንገባበትን ቤት ራሱ መስራት አልቻልንም። ከባድ ሆኗል። አሁን የእቃው ሁኔታ ከቀን ቀን የሚጨምረው። እግዚአብሔር ሰላሙን ያምጣልንና እስቲ እቃው ትንሽ ቢቀንስልን። ማቴሪያል በጣም ተወዷል፣ እጅግ በጣም ለመናገር እግዚአብሔር ይሁነን። በተረፈ ደግሞ ያለው መረጃ እንትን እላችኋለሁ። ብዙ ልጆች የሚጠቅማቸው ልጆች ስላሉ ላይክ አድርጉት እንዲደርስላቸው መረጃው። ምንም ስለዚህ የሚያውቁት ነገር ስለሌለ ላይክ አድርጉልኝ። ላይክ ስታረጉት ሁሉም ጋር ተደራሽነት ይኖረዋል። አንዳንድ ጊዜ ደግሞ እህቶች የምነግራችሁ ነገር ብር ዝም ብላችሁ የላካችሁት ብር ምን ላይ እንደዋለ የማትከታተሉ ልጆች አላችሁ። እንደሱ አታድርጉ። ይሉንታ እንዳይዛችሁ። ብር እስከላካችሁ ድረስ የላካችሁት ብር ምን እየሰሩበት ነው? ምን እየተሰራበት ነው? የተሰራውስ ምን ላይ ደረሰ የሚለውን ነገር በስልክም ይሁን በቪዲዮም ይሁን የሆነ መረጃ ሊኖራችሁ ይገባል። ማየት አለባችሁ። በቃ ቪዲዮን ከፍተው ከሆነ ያሳዩአችሁ ምን ላይ እንደደረሰ። ምክንያቱም እየተሰራ ነው ቢሏችሁ እንዲሁ አይናችሁ ካላየ የሆነ መረጃ የሆነ ነገር ካላያችሁ ትንሽ ይከብዳል እና በተቻላችሁ አቅም እንትን በሉ፣ ተከታተሉ። ብር ልካችሁ ዝም ማለት ሳይሆን ማስታወሻ ያዙ። በቃ ይሄን ያህል ብር ልክ ያለው ይሄን ያህል ብር የላኩት ብር ይሄን መስራት አለበት። ሂሳብ አድርጋችሁ መላክ አለባችሁ። ዝም ብላችሁ ለምሳሌ ደሞዝሽ 1000 ብር ከሆነ እህቴ 1000 ብሩንም ልከሽ ዝም የምትይ ከሆነ ያ ሰው የሆነ ነገር ካልነገርሽው ይሄን በዚህ ብር ይሄ መደረግ አለበት ካላልሽው ለተለያየ ወጪ እሱ ለሚፈልገው ወጪ ሊያውሉት ይችላሉ።
ሊያውሉት ይችላሉ። እና ስለዚህ እናንተ ብር ስትልኩ እህቶቼ ማስታወሻ ይዛችሁ ምን መደረግ እንዳለበት ተናግራችሁ ለሚያደርግላችሁ ሰው የተደረገውንም ደግሞ ማየት መቻል አለባችሁ። በቪዲዮም ይሁን በፎቶም ይሁን ብቻ ግን በፎቶ በእርግጥ ብዙ ሰው እየተሸወደ ነው። ግን እስቲ እዛ አካባቢ ሰው ካላችሁ ሰው እንደምትቀርቡት ሰው ካላችሁ ሄዳችሁ እዩልኝ በሉ ቦታውን እና እንደዚህ ያደርጉ። በአሁን ሰዓት ምንም በቃ መተማመን የጠፋበት ዘመን ስለሆነ እናንተም ልፋታችሁ ከንቱ እንዳይቀር ያለውን ነገር እየተከታተላችሁ ማሰራት ትችላላችሁ። ግን አሁን ትንሽ ማቴሪያሉ ተወዷል። እስቲ በትዕግስት እንጠብቅ እንጂ እና እንደዚያ ነው የምላችሁ ውድ ቤተሰቦቼ። ስለምትከታተሉኝ ስለምታዩኝ በጣም ነው የማመሰግነው። ላይክ አድርጉልኝ። ላይክ እያደረጋችሁ ሰብስክራይብ እያደረጋችሁ ቤተሰብ ይሁኑኝ እላለሁ። አመሰግናለሁ። ሰላም ሁኑልኝ።